ሰላም እንዴት ናችሁ? እስኪ ዛሬ ጸጉሬ ልፈርዘው ቆርጬው የለ አጭር ጸጉር ይፈረዛል ሲባል ሰምቻለሁ። በዚህ ክሬም ነው መፈረዝ የፈለኩት። በጣም አሪፍ ይፈርዛል ይሄ ነገር ግን ባሁኑ ብዙም አልተሳካልኝም። ለምን በሱሽዋራ አደረኩትና እንትኑ የተጠቀለለው ለቀቀብኝ። ይሄ ደግሞ ጸጉር ማነሳበት ነው። እዚህ ጋር ይሄ ይወጣብኛል እንደዚህ ትናንሽ ጸጉሮች ማለት ነው። በነገራችን ላይ እኔ በተፈጥሮ በቃ ጸጉራማ ማለት ትችላላችሁ። እጄ እግሬ ምን የሌለ ቦታ ጸጉር በጸጉር ነውና በዚህ ያደረኩት ግን እንዳታደርቁ በራሱ ጊዜ ሲደርቅ ነው ደስ የሚል አያችሁ ጸጉሩን እና ያው ረፍት ደረሰ ረፍት ልውጣ ነው ያሁን ረፍት ለየት የሚያደርገው ኮንሰርት አለ። ይሄ ደግሞ አፍንጫዬ ውስጥ ጸጉር አለ በዚች መቀስ ነው ቆረጥ ማረጋት ለምን ያመኛል ማለት ነው። ይሄ በሚነቀለው ከነቀልኩት ያው እንግዲህ ብዙም ሜካፕ አልተጠቀምም ከማስካራና ከቻፕስቲክ ከኩል ውጪ ጂንስ መልበስ ፈልጌ ነበር ግን ሙቀቱ ብታዩ ከወጣው በኋላ እንዴት እንዳደረገኝ ላበላ ብታዩ ሙቀቱ በስማምና ያው ብዙ ጊዜ ጂንስ ብዙም አልወድም። ያው መጨረሻው እንደዚህ ሆነ ከሉ ማለት ነው። እዚህ ጋር ጩጬዋ መጣብኝ ነው የሳኩት እየቀረጽኩኝ ማለት ነው። ጩጬዋ መጣችብኝ እና በድሩ በድክሺ ሀምብት ለሐላ ሆን ብሲኒ ሆን ከምን أنا تبي. هاي ريتا.